እኔ በህይወት ኖሬ የእናንተን ሀዘን ከማይ ራሴን ባጠፋ እንኳን ይቀለኛል። ሴት ልጅ በጧት ተነስታ ጉድ ጉድ ስትል ማየት ስለምወድ ነው። ታዲያ አንቺ ሴት አይደለሽ? በጧት ተነስተሽ ለባልሽ ጉድ ጉድ አትይ? አባቴ ሆይ እሺ እኔ ቆንጆ በቃ አባትሽ ይሆናል። አብረሃት እንድትተኛ ነገሮችን ሁሉ ለበጎ ነው ብሎ ማመስገን ይሻላል። እጮሃለሁ ብችል ከዚህ በላይ ድምጼን አውጥቼ ብጮህ በጣም ደስ ይለኝ ነበር። አንቀልባ ፊልም ፕሮዳክሽን አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? ቢያንስ በራት ተንኳኪ እንዴት ዘው ብለሽ ትገቢያለሽ? አረ በጣም ይቅርታ ግን ሳሚ ስትሰማው ልበል? አዎ ብላለች። ሰምተሻል? ማለት አንተና ሳሚ ምንድነው የሚያመሳሰላችሁ ብላ ጠየቀችኝና እኔና ሳሚ ምንድነው የሚያመሳስለን እያልኳት ሳሚ እያለች ስትጣራ ነበር። ሰምተሻል? ይቅርታ። በጣም ይቅርታ። አሁን ትወጪልን? የራሳችንን ጊዜ እያሳለፍን ነው። እሺ በጣም ይቅርታ። ሰላም መዳም። ይቅርታ በጣም የኔ አባት እኔ ሁል ጊዜ የሚያንተ ነኝ። ህይወቴን ላንተ አሳልፌ የምሰጥ ያንተ ታማኝ አፍቃሪ፣ በጣም የምወድክ በታማኝነት በፍቅር ያንተ መገለጫ ሆንክ ውብ ሚስት ነኝ። የኔ ቆንጆ እዚህ ዓለም ላይ ካሉ ውድ ነገሮች መካከል የኔ ጸጋ በረከቶች እናንተ ናችሁ። ታውቂያለሽ፣ ምንም ባልነበረኝ ማንም ባልነበርኩ ሰዓት አንቺን አገኘ። አንቺ ደግሞ ዓለም ላይ ያለችዋን ከጨረቃ በላይ ውድ የሆነችዋን ቆንጆዋ ልጄን ሰጠሽኝ። ሁልጊዜ ፈጣሪን ምን እያልኩ እንደምለምነው ታውቂያለሽ። እኔ በህይወት እያለሁ በቁሜ እያለሁ የእናንተን ክፉና ሀዘን እንዳያሳየኝ። አዎ የኔ ቆንጆ እኔ በህይወት ኖሬ የእናንተን ሀዘን ከማይ ራሴን ባጠፋ እንኳን ይቀለኛል። የኔ አባት ስለምንድን ነው የምታወራው? በዚህ የፍቅር ሰዓት ስለምን ሞት ነው የምታወራው? አረ ሰይጣን ጆሮ ይደፈን በል። አፍ ላይ ራሱ እንዴት እንደሚያስጠላ። የኔ ቆንጆ ስሙ ሲጠራ እኮ ሁላችንም ስለምንደነግጥ እንጂ ሞትና እንቅልፍ አንድ ናቸው ሲባል አልሰማሽም? ይኸውልሽ ሲደክመን እንቅልፋችን ይመጣል። እድሜያችን ሲገፋ ደግሞ ወይም ደግሞ በተሳሳተ መንገድ ላይ ስንሆን ሞት የሚባለው የማይቀረው ነገር ይመጣል። ስለዚህ ስሙ ሲጠራ እንደነግጣለን እንጂ እንቅልፍና ሞት የአንድ ሳንቲም ሁለት ገጽታዎች ናቸው። በነገራችን ላይ አባቴ እንዴ ምን ሆነሃል? በዚህ የፍቅር ሰዓት ምንድን ነው የሚያስፈራ ነገር የምትነግረኝ? ነው የፍቅር ጊዜ እናሳልፍ ብለ የጠራኸኝ ለዚህ ነው? እናትህ ዝም በል፣ እንደዚህ አይነት የሚያስፈራ ነገር አታውራ። አሁን ዝም ብለህ እቅፍ አድርገኝ። እቅፍ ብቻ መጀመሪያ እሺ እሺ። ከዛ ከአድቬንቸር ከወጣሽ እስኪ አንድ ይደገም። ኧረ በቂ ነው። የኔ ቆንጆ በጣም ነው የምወድሽ። እኔም በጣም ነው የምወድ። በጣ ያኔ የምወደው
ያኔ ማፈቅረው ለቤተሰቡ የምታምነው ሳሚኔ ቤት ውስጥ የተኛው እሱ አይደለም? ምን እየተካሄደ ነው? ጠረኑ፣ አወራሩ፣ አረማመዱ እራሱ ሳሚን ነው የሚመስለው። ነገሩ ሁሉ ግራ እየገባኝ ነው። እኔ ሳሚ አይደለም ይሉኛል እንዴ? አይኔ ሊሸውዱኝ ነው? በሰላም ነው? እስከዚህ ሰዓት መተኛት አይከብድም? እቤት ውስጥ ያለው እንግዳ ነው። ምን ያስፈልጋል ምን ይቅረብ እንደማለት እስካሁን ሰዓት ትጋደሚያለሽ? በሰላም ነው? ደህና ነሽ? ይኸውልሽ እኔ መብላት የለመድኩት በጧት ነው። ስለዚህ ምግብ ያስፈልገኛል። ካልበላው ደግሞ ሰላም አይመጣም። ስለዚህ አሁን ተነሽና ቁርስ ስሪልኝ። ሄሎ፣ ጤና ይስጥልኝ አቶ አብርሃም። እንዴት ነህ ልጅ ቶማስ? ፈጣሪ ይመስገን ሁሉ ሰላም። ደህና ነኝ። ምን አዲስ ነገር አለ? የዛ የሳሚ ጉዳይ? ምንም አዲስ ነገር የለም። ወንድም ተብዬው መጥቷል። ስለሱ አንዳንድ ነገሮችን ለማጣራት እየሞከርኩኝ ነው። እና ምን እያልከኝ ነው? ቤት ነው ያለው? አዎ መጥቷል። በጣም የሚገርመው ነገር ግን ቁርጥ እሱን በቃ አነጋገሩ፣ መልኩ፣ ድምፁ፣ ሁሉ ነገሩ። አረ እንደውም ድንገት ራሱ እርሶ ቢያዩት እሱ ራሱ ነው ብለው ነው የሚገርሙት። እና መቼ ነው የሚመለሰው? እንደው ሳስበው ለመመለስ ሀሳብ ያለው አልመሰለኝም። ምን አልክ? ማለቴ የሚመለስ ነገር አልመሰለኝም ለማለት ነው። እሺ በቃ ሌላውን ቢሮ ስትመጣ እናወራለን። የማወራ ጉዳይ ስላለ በአስቸኳይ ወደ ቢሮ ና። እሺ መልካም። የሳሚ ልጅ ትምህርት ቤት አድርሻት በዛው እመጣለሁ። እሺ መልካም። እሺ ምን ሆነሽ ነው? በሰላም ነው? አስደነገጥሽኝ እኮ። ሴት ልጅ በጧት ተነስታ ጉድ ጉድ ስትል ማየት ስለምወድ ነው። ታዲያ አንቺ ሴት አይደለሽ? በጧት ተነስተሽ ለባልሽ ጉድ ጉድ አትይ? እኔ እኮ እንግዳ ነኝ። ልታከብሪኝና ልትንከባከቢኝ ይገባል። የሴት ልጅ እንግዳ የለውም። ለውም አንድ ሰው ቤት መተሽ ካደርሽ በኋላ ቢሆንም ምን እንደምትሰሪና እንዴት እየሰራሽ እንደሆነ ማየት ፈልጌ ነው። በዛው ሙያሽን ለመቅመስ። እኔ የምልሽ ግን በዚህ አመልሽ ከባልሽ ጋር ተግባብተሽ ትኖሪያለሽ? ምን ለማለት ፈልገሽ ነው? ማለቴ ግልጽነትሽ በጣም በዛ ለማለት ፈልጌ ነው። ግልጽነት ሲበዛ አንዳንዴ ጥሩ አይደለም። መናገር የምትፈልጊውን በግልጽ ተናገሪ። ድብብቆሽ አልወድም። የሰው ልጅ ወይ ይቀየምሻል ወይ ደግሞ ዝም ይልሻል። ዝምታ በጣም ጥሩ ነው። እና ምን ልትሰሪልን አሰብሽ? እኔና ባሌ እኮ የምንወደውን የምንጠላውን ነገር አልጠይቅሽም። ቤት ያፈራውን ነዋ። የፈለገ ይበላል፣ ያልፈለገ ደግሞ ደጅ ይበላል ልትይኝ ነው? ማማዬ ጫማሽ እኮ ተቀዷል። ይሰራልሽ። አንተ አባቴ አይደለህም አይደለ? አዎ
ምን አባትሽ አይደለሁም። ግን እኮ ሁሉ ነገር ከአባቴ ነው የሚመስለው። እናቴም አባትሽ አይደለም ብላኛለች። የኔ ቆንጆ እኔ አባትሽ አይደለሁም፣ አጎትሽ ነኝ። ግን አባትሽ እንደሆንሽ የምትፈልጊ ከሆነ አባት መሆን እችላለሁ። አንቺ ምን እንደሆንሽ ነው የምትፈልጊው? አባቴ ነው። እሺ የኔ ቆንጆ በቃ አባትሽ ሆናለሁ። ከዚህ በኋላ አባቴ ብለሽ መጥራት ትችያለሽ። እሺ አንተ ልጅ ለምን ነው ልጅ የምታስቸግራት? አጎት መሆንን ነው እንጂ ልትነግራት የሚገባው። ለምንድን ነው አባቴ አባቴ እንድትል የምትፈቅድላት? ነገ አንተ ስታጣ ምን ልትሆን ነው? አባቷን ስታጣ እንደተጎዳቸው እንድትጎዳ ነው የምትፈልገው? ምን አባቴ ላድርግ? የመጣንበትን ዓላማ ይዘነጋ ይመስለኛል። እንደዚህ ደካማ የምትሆን ከሆነ ጨዋታውን ሳትጀምሩ እንደምትሸነፍ አውቅ። አውቃለሁ። ደጋግመሽ መናገር አይጠበቅብሽም። በቃ የኔ ቆንጆ አሁን ወደ ትምህርት ቤት ሄዳለሽ። እሺ ከነገሮቹ ጀርባ ሁሉ የሆነ ነገር ያለ ይመስለኛል። የሆነ የተደበቀ አንድ ሴራ አለ። እስከ ዛሬ አውርቶት አግኝቶት የማያውቀው ወንድሙ ድንገት ዛሬ መጣ። ከመምጣቱም ቤት ገባ። እንዴት ነው እንደዚህ ነገሮች እንዲህ ውስብስብ ሊሉ ይቻሉት? ሁሉም ነገር ግራ የሚያጋባ ነገር ነው። ነገሮችን ቀድሜ ማስተካከል አለብኝ። መስመር ማስያዝ፣ ካለዚያ ለእነሱ የተወረወረ ድንጋይ እኔ ላይ ማያረፉ አይቀርም። አብርሃም እስከ ዛሬ ስምህን ክብርን ጠብቀህ ኖረሃል። በዚሁ መቀጠል አለብን። ድንገት ክብርን ካጣው ምን ውስጥ እንደምትገባ ታውቃለህ? ለስምህም ለክብርም እንደኖርክ በዛው መቀጠል አለብን። እውነቱን ከየትም እንዴትም አውጥተህ አደባባይ ላይ ማድረስ ያለብህ አንተው ነህ። አብርሃም አንተ ከተጎዱት ጎን መሆን ታውቅበታለህ። ስለዚህ አብርሃም መቅደስ ሰው ያስፈልጋታል። እኔ እኮ በእጄ መብላት እችላለሁ። አንቺ ለራስሽ ብዬ ምን ነው አፍረክ ነው? ከኔ እጅ እኮ እንደማትበላ አውቃለሁ። ቤቲ በልተሽ ጨርሻል አይደል? ትንሽ ላድርስሽ፣ ሰዓት ረፍዷል። ማዕድ ሳይነሳና ሳያልቅ እኮ መነሳት ባህላችን አይደለም። በእኛ ባህል ግን ችግር የለውም፣ ምንም ችግር የለውም። የእናንተ ባህል ግን ትንሽ ስነ ስርዓት ቢያስተምራችሁ ጥሩ ነው። እኔ አሁን ምን እያደረግኩ ነው? ምን አይነት ግራ የሚያጋባ ሁኔታ ነው? ምንድን ነው እየሰራሁ ያለሁት? ነገሮች ሁሉ ዝብርቅርቅ ብለውብኝ። እኔ ምንድን ነው? ከየትኛው ወገን ነኝ?
ምንስ ነው እያደረግኩ ያለሁት? ወይኔ ቶማስ አጎቴ ነው? አዎ አጎትሽ ነው። ደጋግመሽ አትጠይቂኝ። ነግሬሻለሁ አይደል? አጎትሽ ነው። እሱም አጎትሽ ነኝ ብሎሻል። አጎትሽ ነው። ደግመሽ እንዳትጠይቂኝ። እኔ እኮ ጥያቄ ብቻ ነው የጠየቅኩት። ደጋግመሽ አትጠይቂኛ። በቃ አጎትሽ ነው አልኩኝ። አጎትሽ ነው። እኔ ጭንቅላቴ ሊፈነዳ ነው። ማንም የሚረዳኝ ሰው የለም አይደል? ደግመሽ እንዳትጠይቂኝ ከዚህ በኋላ። የኔ ጣፋጭ በጣም ይቅርታ። እሺ ጮኩብሻ። በጣም ይቅርታ። እኔ እኮ በቃ ጭንቅላቴ ሊፈነዳ ነው። ማንም የሚረዳኝ የለም። ለዛ ነው። እሺ እኔ ጣፋጭ በሰላም ነው እንዴ? አውላላ ሜዳ ላይ ያገላብጠሽ ምስል ናፍቃኝ ፍቅሬን ልግለጽላት ብዬ ነው። እንዴት አደራችሁ? እንዴት አደርክ? እኔማ እኮ ትምህርት ቤት አድርሻት በዛ ወደ ስራ ልገባ ነበር። ችግር የለውም። ዛሬ እኔ ስላለው ነው ያደርሳታለሁ። መልካም። እንደዛ ከሆነ በቃ አጎትሽ ቤት ናቸው አይደል? እሳቸውን ሰላም ልበልና በዛውም እንግዶቹን ሰላም ልበላቸው። ትችላለህ። እሺ በቃ ከደረስኩባችሁ ደረስኩባችሁ። ቆይ ምንድነው እያደረግሻለሽ? ምን ለማድረግ እንደፈለግሽ ታስረጂኝ ትችያለሽ? ሲጀመር እዚህ ቤት የገባንበት ዓላማ ሌላ፣ አንቺ አሁን ደግሞ እያደረግሻለሽ ሌላ ጉዳይ እኮ ነው። አትጩህብኝ። እንድትጮህብኝ አልፈቅድልህም። ምን ማድረግ እንዳለብኝና እንደሌለብኝ እኔ ያውቃለሁ። አንተ እንድትነግረኝ አልፈልግም። እሺ ይኸውልሽ፣ ልታደርጊ የፈለግሽው ነገር ግራ ስለገባኝ ነው። ምንድነው ልታደርጊ እየሞከርሽ ያለሽው? ለማስቀናት እየሞከርሽ ነው? እንቁልልጭ እያልሻት እኮ ነው ይመስለው። ይኸውልህ እኔ እናንተ ከዚህ ቤት ውጪ እስክንላት እንድትጠብቅ አልፈልግም። ራሷ ናት ጨርቋን ጥላ እንድትወጣ ማድረገው። ይሄ ቤት የሷ መሆኑን ረስተሽው ነው? እሷም ደግሞ ይሄ ቤት ያንተ ቤት መሆኑን መርሳት የለባትም። ትሰማኛለህ? አስፈላጊ ከሆነ አለመሞትህን ነግራት ትቀበላታለህ። ጨርሻለሁ። ምንድነው ግራ የተጋባችሁ ትመስላላችሁ? ሳልደውልህ እዚህ ቤት አትምጣ አላልኩህ? ለዚህኛው ቤት አላልሽኝም። በፊት ለተከራየሽው ቤት ነው እንደዛ ያልሽኝ። ለዚህኛው ቤት ግን ሳትደውል እንዳትመጣ የሚል ቃል ካፍሽ አልወጣም። ሳሚ እንዴት አደርክ? እንዴት አደርክ ቶማስ? ጥሩ ሰዓት ነው የመጣኸው። ምን ነው? ይኸውላችሁ ሁለታችሁም ከኔ ቃል እንደማትወጡ ልንገራችሁ። እያንዳንዱን የምነግራችሁን ነገር ታደርጋላችሁ። በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ ስህተት እንድትሰሩ አልፈልግም። ቶማስ እማዝ ነገር አለ፣ እሱን ታደርጋለህ። ቆይ እኔ የምለው እዚህ ቤት የገባንበት ዓላማ ሌላ ነው አይደል? እሺ አሁን ምን ፈለግሽ? እኔም ግራ የገባኝ እኮ እሱ እኮ ነው። ማድረግ ያለባችሁን እኔ እነግራችኋለሁ። ከዛ በፊት ግን ሳሚ መሞቱን አላመነችበትም። እሱን ደግሞ እንድታመን ማድረግ አለብን። ቶማስ እምሰጥ ቀለል ያለ ቤት ስራ አለ፣ እሱን ታደርጋለህ። ምን አይነት? እሱን ለብቻችን እነግርሃለሁ። ይቻላል። ሳሚ ወደ ጓዳ ግባ። ለምን? እኔና እሱ እንድናወራ ስለምፈልግና እንድትገባ ስለማዝ። ቀጥል። ጥሩ። ተግዲ ሰላም። አይ ጋሼ ቤት አሉ እንዴ? አይ የለም።
የት ሄደው ነው? አንድ 15 ቀን ጸበል ቆያለሁ ብሎ ሄዷል። በጣም ፈልጊያችሁ ነበር። ያው ሲመጡ መቅደስ በጣም ትፈልጎታለች በይልኝ። ምን ተፈጥሮ ነው? የተፈጠረ ነገር ካለ አስረጂ። ምን ይፈጠራል? ሰላም ነው እንጂ አሁን እሳቸው እንደው ቤተክርስቲያን ይሄዳሉ። እሳቸው ቤት ሚስጥር አድርገው መሞታቸው ነው። እኔ ግን ቤቱን ሳይበጠብጡት ደረስኩባቸው። አምላክ እሳቸውንም ልመናቸውን ይቀበላቸዋል። እሺ አሁን ተረጋጊ። መንገድ ላይ ያሉ ሰዎች በሙሉ እየሰሙ ነው። ውስጥ ገብተን እስማና ምን አገባኝ እኔ እሳቸው ልክተው ስለሆኑ እንዳይወረዱ ነው። ምን አገባኝ? እሺ ተረጋጊ መቅዲ። ቀቂኝ አንቺ የሳቸው ቢጤ ነሽ መቅዲ። ይኸውልህ ቶማስ፣ ነገሮቻችንን አስተካክለን ከሀገር እግራችን እስኪወጣ ድረስ አይናችንም ጆሮአችንም ክፍት መሆን እንዳለበት ታውቃለህ አይደል? ይሄን ነገር ደጋግመሽ ነግረሽኝ ደጋግሜ ሰምቼዋለሁ። አሁንም ደግሜ እነግርሃለሁ። መቅደስ የሆነች ቆቅ ነገር ናት። የሆነ ስህተት ካገኘች እኛን ከመጣል ወደ ኋላ አትልም። ቆይ ምን ነው አዲስ የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። ነገር ግን በራሷ ሜዳ እሷን አድክመን ከጨዋታው ውጪ ማድረግ አለብን። እኔ ግራ እየገባኝ ነው። ምን እያልሽኝ ነው? ይኸውልህ እንደምንም ብለህ መቅደስ ፍቅር እንዲይዛት ማድረግ አለብን። እዚህ ቤት ተመላለስ። እኔ የምፈልገው አንተ መቅደስ እንድታጠምዳት ብቻ ነው። አስፈላጊ ከሆነ ምደር። እኔ የምፈልገው እሷ ካንተ ፍቅር እንዲይዛትና አንተ እሷ እንድታጠምዳት ብቻ ነው። ምን? እየቀለድሽ ነው ሩታ? እየቀለድኩ አይደለም፣ የምሬ ነው። ሩታ የጓደኛዬ ሚስት ናት እኮ። ፍቅር አስይዛት፣ ቅረባት፣ እንድትወድህ አድርጋት ምናምን አልሽኝ። አሁን ደግሞ እንደገና አብረሃተኛ እንዴ? ምን ማለት ነው? እሺ እሷ እንኳን እሺ ብላ አብራኝ ለመተኛ ትፈልገች እንበል። ሳሚ ደስ የሚለው ይመስልሻል? ይኸውልህ እሷ አይመለከተኝም። ደስ አለውም አላለውም ከኔ ህይወት ጋር የሚያገናኘው ነገር የለም። ደግሞ ለምንድነው ደስ የማይለው? እሱ እኔን አቅፎ እየተኛ አይደል እንዴ? እሷም እኮ ሴት ልጅ ናት፣ ያምራታል ታቅፎ መተኛት። ስለዚህ ለሱ ደግሞ አንተ አለክ። ማያምራት ነው እንዴ የሚመስለው? እሷም እኮ አቅፏት የሚተኛ ትፈልጋለች። ይኸውልሽ ሩታ፣ ለግል ጥቅምሽ ስትይ ሴት ልጅ መጠቀሚያ ባታደርጊያት ደስ ይለኛል። ሴት ልጅ ድጋፍ ትፈልጋለች፣ ሴት ልጅ እገዛ ትፈልጋለች ምናምን እያልሽ ነገር ከምታረዝሚ ቀጥታ የምትፈልጊውን ነገር ንገሪኝ። ምን እንዳደርግ ነው የምትፈልጊው? አብረሃት እንድትተኛ። አላደርገውም። ጥሩ፣ ይኸውልህ በደንብ አስብበት። እምቢ ብትል ምላሹ ምን እንደሚሆን ታውቃለህ። ሄሎ አብርሃም። ሄሎ፣ እንዴት አደርሽ መቅዲ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? አዎ፣ ማመስገን ይሻላል ብዬ እያመሰገንኩኝ ነው። እውነትሽን ነው። ነገሮችን ሁሉ ለበጎ ነው ብሎ ማመስገን ይሻላል። ማመስገን ነው የሚሻለው። እውነት ነው። ይሄንን ብዬ እኔም እያመሰገንኩኝ ነው። መቅዲ፣ ቤት ትኖሪያለሽ እንዴ? ቤት መጥቼ አንድ ጉዳይ ላወራሽ ፈልጌ ነበር። አንድ ቦታ ወጥቼ ወደ ቤት እየተመለስኩኝ ነው። መጣሁ። ኦ፣ ስለዚህ መምጣት እችላለሁ ማለት ነው? አዎ ትችላለህ፣ በደንብ ና። ይኸውልሽ እኔ እዛ ሰፈር ስለሆንኩኝ ስትደርሺ ደውይልኝ፣ ወይም ደግሞ እኔ ዝም ብዬ እጠብቅሻለሁ። እሺ፣ ግን በር ላይ እንዳትቆም ማለት ነው። ቤት ገብተህ ጠብቀኝ፣ ሰው አለ። በዛውም ትተዋወቀዋለህ። ወንድሙ ነኝ ብሏል። ወንድምየው መጣ የተባለው እውነት ነው እንዴ? አዎ፣ እስቲ በዛው ግባና እሱን የሚያው። እኔ ግን ምንም ወንድሙን አልመሰለኝም። እንዴት? አነጋገሩ፣ አካሄዱ፣ ሁሉ ነገሩ ቁርጥ ራሱ ሳሚን ነው የሚመስለው። እኔ እንዲሁም አልሞተም ብዬ እየጠራጠርኩ ነው። ጭራሽ ግራ አጋባኝ እኮ። ኦኬ እስከዛው ድረስ እኔ ቤት ልግባና ያለውን ነገር ለማየት ልሞክር። በቃ እሺ፣ ቤት ጠብቀኝ፣ መጣሁ። በቃ ሲውሽ ባይ።
የት ነው የምትሄደው? በቃኝ። ሁሉም ነገር ስልችት ብሎኛል። ይሄን ነገር ለምንድን ነው እያደረግኩ ያለሁት የሚለው ነገር አይምሮዬን ሰላም ነስቶታል። ይሄን ነገር ለምን እያረከው እንደሆነ አታውቅም? ለምን እያረከው እንዳለ ልብ በደንብ አድርጎ ነው የሚያውቀው። እስኪ አንድ ጥያቄ ልጠይቅሽ። ይሄን ነገር እኔ ማድረግ አልችልም ብዬ ብልሽ ኖሮ አንቺ ሁል ጊዜ የምታስፈራሪበትን ነገር ማድረግ ትችይ ነበር? ንገረኝ እስኪ። ከዓላማ አንድ እርምጃ ወደኋላ ፈቀቅ ብትል አባቴ ይሙት ነው የምልህ፣ የማደርገው ነገር እድሜ ልክ እንዲጸጽት ነው ማደርግ፣ መቀጣጫ ነው ማደርግ። ለምንድን ነው ይሄን ነገር እያደረግሽ ያለሽው? እሺ በቃ እንውጣ። በቃኝ። እኔ ሁሉም ነገር ስልችት ብሎኛል፣ ከአቅሜ በላይ ሆኗል። ያለሁበት ሁኔታ እኮ አልገባሽም፣ አልተረዳሽም። አንተ የሚገባ በእኔ ቦታ ብትሆን ነበር። በእኔ ቦታ ደግሞ ስላልሆንክ አይገባም። አሁን ለቶማስ አንድ ስራ ሰጥቼዋለሁ። እሱን ስራ ሰርቶ እስኪጨርስ ደግሞ እኛ ቁጭ ብለን እናየዋለን። ምንድነው ስራው? ምንድነው የሚያደርገው ደግሞ እሱ? እስኪ አስበው። ቶማስና መቅደስ አብረው ቢሆኑ ቆንጆ ጥንድ የሚሆኑ አይመስልም? እንዳትጨርሽው። ምን ለማድረግ እየሞከርሽ ነው? ቆይ በቃ እናንተ ለማድረግ እየሞከራችሁ ያላችሁት ምንድን ነው? ቆይ እሺ፣ የእናንተ ሀሳብ ይሄ ይሁን። ቶማስ ይሄን ሀሳብ ስታቀርቢለት እሺ አለ? የጓደኛውን ሚስት እውነት እሺ ብሎ ሊያገባ ነው? እናንተ ሰዎች ቆይ ምንድን ነው አላማችሁ? እኔን ጨርቄን አስጥሎ ለማሳበድ ነው እንዳሳባችሁ? ምንድን ነው የምታስቡት? አትጩህብኝ። ከዚህ በፊት ብዙ ጊዜ ነግሬሃለሁ እንዳትጩህብኝ። እጮሃለሁ። ብችል ከዚህ በላይ ድምፄን አውጥቼ ብጮህ በጣም ደስ ይለኝ ነበር። መቅደስ እኮ እናንተ የምታስቧት አይነት ሰው አይደለችም። እውነተኛ እናት፣ ክብር ያላት ሚስኪን ሴት ናት። ከዚህ በላይ ይህችን ሴት እንድታሰቃዩት እንኳን አልፈቅድላችሁ። በቃ ሁሉም ነገር ሊበቃ ይገባል።